ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ለእናንተ የምናደርሰው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎችን በሰፊው የምንዳስስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለፕሮግራሙ ይመጥናሉ ብለን ያሰብናቸውን እንግዳ ለተመልካቾቻችን ይዘን ቀርበናል። በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። ማሽነሪ ተሽከርካሪዎች እንዲሁም ደግሞ በተለያዩ ጊዜ ከ25 ዓመት በላይ ሰርተዋልና እንዴት ነበር ቆይተውት በማሽነሪ ተሽከርካሪዎች ላይ መስራት? አሪፍ ነው። ያው ማሽነሪ ሲፈጠር ጀምሮ ያው ስራዎችን ለማቅለል የኮንስትራክሽን ስራዎችን ለማቅለል ቢልዲንግ፣ የሮድ ኮንስትራክሽን እነዚህ ነገሮችን ለመስራት ነው የተፈጠሩት። ሲፈጠሩ ያን ማገዝ ማለት በጣም ደስ ይላል። በአገር ስራ ውስጥ የራስ አሻራ መጣል ደስ ይላል። እንግዲህ ዛሬ ከማሽነሪም ባሻገር አንድ የመረጥነው ርዕሰ ጉዳይ አለ። በእስካቫተር ተሽከርካሪዎች ላይ አንድ ትልቅን ተግባራዊ ስራ የሚያከናውን ሃይድሮሊክ ሲስተም የምንለው አለ እና በዛ ጉዳይ ላይ በሰፊው ለመወያየት ነበር እርስዎን የጋበዝነው እና እስኪ ስለ ሃይድሮሊክ ሲስተም በእርግጠኝነት ዛሬ ገና የሚሰማም ተመልካች ሊኖረን ይችላል እና ሃይድሮሊክ ሲስተም የምንለው ምንድን ነው? መጀመሪያ ያው ራሴን ላስተዋውቅ። እሺ ይቻላል። ቶለሳ ሁምና እባላለሁ። አሁን ካረንትሊ የሚሰራው በኢትዮጵያ ሞተር ኢንጂነሪንግ ካምፓኒ ነው ወይም ወይንኮ በሚባል ድርጅት ውስጥ ነው የምሰራው እና ስለ ኤክስካቬተር ሳወራ በጣም ደስ ይለኛል። ኤክስካቬተር ማለት በሃይድሮሊክ ሲስተም የሚሰራ ኢኩፕመንት ነው። አካፋ አለው ወይ ደግሞ ናውን ቴክኒካል ኔሙ ባኬት፣ አርም እና ቡም፣ ስዊንግ እና ትራቭል የሚያደርግ በሃይድሮሊክ ሲስተም ነው እና ይህ ማሽን ለማፍረስ፣ ለመጫን፣ ለማጓጓዝ እንደዚህ አይነት ነገሮችን የሚሰራ ማሽን ነው። የተለያዩ የልማት ተኮር ስራዎች ላይ የሚያገለግል ማለት ነው። መንገድ ስንሰራ ኤክስካቬተር በጣም ወሳኝና አስፈላጊ ነገር ነው። ማቴሪያል ስናመርት በጃካመር ድንጋዮችን በመስበር ቁፋሮዎችን በመስራት ማቴሪያል በማምረት እነዚህ ነገሮችን በማድረግ የሚሰራ ማሽን ነው ማለት ካሉት የኮንስትራክሽን ማሽነሪዎች ዶዘር፣ ሎደር፣ ግሬደር ካሉት ኤክስካቬተር በጣም ወሳኝና ጠቃሚ የሆነ ማሽን ነው እና ያለ ኤክስካቬተር ኮንስትራክሽን መስራት አይቻልም። ማይኒንግ ውስጥ መስራት አይቻልም ያለ ኤክስካቬተር እና ኤክስካቬተር ብዙ ቦታ ወሳኝ የሆኑ ስራዎችን ይሰራል። ፈንጂ ቦታ ፈንጂ ማናፈነዳበት ቦታ ላይ በኤክስካቬተር መስበር እንችላለን። ለምሳሌ ፈንጂ ቆፍረሽ ቀብረሽ ማቴሪያሎችን በማፈንዳት ድንጋይ ልናመርት እንችላለን፣ ወርቅ ልናመርት እንችላለን። ከሰል አሁን በሀገራችን የከሰል ድንጋይ ሲሚንቶ ፋብሪካዎች የሚጠቀሙት ለማዳበሪያ ፋብሪካ የምንጠቀመው ምርት ነው እና ያን ለማምረት መጀመሪያ ምንድነው የምታደርጊው? ኤሪያውን ክሊን አድርገሽ ከዛም በኋላ ማፈንዳት ነው። ተቆፍሮ በድሪል ፈንጂ ገብቶበት ከዛ ሲፈነዳ ነው ምርት የምናገኘው እና የፈነዳውንም ለመጫን በአካፋ ብናፈነዳ እንኳን ለመጫን ለማጓጓዣ መኪኖች ላይ ደግሞ ኮንስትራክሽን ማሽነሪዎች ይሄ ኦፍ ትራክ የምንለዋልና እነሱ ላይ ለመጫን የምንጠቀመው ኤክስካቬተር ነው። በፈንጂ ቦታ ደግሞ ማፈንዳት የማንችልበት ኤሪያ ላይ ከሆነ የምንሰራው እሱን እንኳን ለማድረግ በጃካመር ተጠቅሞ ራሱ ጃካመሩ እየሰበረ ማምረት እንችላለን ማለት ነው። ወደ ሃይድሮሊክ ሲስተማችን እንለፍና አንድ ወደ አዘጋጀነው ፕሮግራማችን ሃይድሮሊክ ሲስተም ምንድን ነው እና ደግሞ ጥቅሙ ከዛው ጋር አያይዘው። ሃይድሮሊክ ሲስተም አንድ ሲስተም ነው ከኤክስካቬተር። ሃይድሮሊክ ሲስተም በዘይት ኃይል ፈጥሮ ዩኒቶችን ማንቀሳቀስ የሚችል ሲስተም የሚጠቀመው ዘይት ነው። በዘይት ግፊት ኮምፖነንቶችን ማንቀሳቀስ ማለት ነው ሃይድሮሊክ ሲስተም በጥቅሉ ማለት ነው። ግን በዛ ውስጥ ብዙ ዩኒቶች አሉ። ይሄን ስራ ለመስራት ዘይት ሊኖረን ይገባል፣ ፓምፕ ሊኖረን ይገባል፣ ኮንትሮል ሲስተም ሊኖረን ይገባል፣ አክቹዌተር ሊኖረን ይገባል። እነኚህ በሙሉ የሃይድሮሊክ ሲስተም ኮምፖነንቶች ናቸው ማለት ነው። አስተማሪያችን ድሮ ስለ አውቶሞቲቭ ሲያስተምረን ምን ይላል መሰለ? የትኛውም መኪና ላይ ከባድም ሆነ ቀላልም ሆነ ማሽነሪም ሆነ አንድ ብሎን ያለ ምክንያት አትታሰርም ይላል እና ሃይድሮሊክ ሲስተምን ለመጠቀም ስንል በጣም በእርግጠኝነት የተለያዩ የእቃ ክፍሎች ያስፈልጉናል ሃይድሮሊክ ሲስተም ለመስራት ማለት ነው እና እነዛ የእቃ ክፍል ሲስተሞች ምንድን ናቸው እና ደግሞ ጥቅማቸው ምንድን ነው እዛ ቦታ ላይ መቀመጣቸው? ሃይድሮሊክ ሲስተም ላይ ወሳኙና እንደ ሰው ልጅ ደም የሚጠቅመው ሃይድሮሊክ ኦይል ነው ወይ ደግሞ ፍሉድ ማለት ነው እና ዘይቱ እሱ ዘይት ከሌለ ኃይል መፈጠር አይችልም። ወይ ጋዝ መጠቀም አለብን ወይ ውሃ መጠቀም አለብን ማለት ነው በዘይት ፋንታ።
ስለዚህ ሃይድሮሊክ ዘይት አንዱ ዩኒት ነው። ስለ ዘይት ሳወራ ሃይድሮሊክ ዘይት በጣም ወሳኝ የሆነ ላይፍ ነው ሃይድሮሊክ ሲስተም ውስጥ ማለት ነው። ከሱ ውጪ ሃይድሮሊክ ፓምፕ አለ። ሃይድሮሊክ ፓምፕ ደግሞ ዘይት ከተከማቸበት ቋት ውስጥ ወስዶ ወደ ምንፈልገው ሲስተም የሚያደርስልን ግፊትን ፈጥሮ የሚያደርስልን ነው ማለት ነው። ሃይድሮሊክ ሲስተምን የፓወር መነሻ ሃይድሮሊክ ፓምፕ ነው። ዘይቱ ተከማቸ፣ የተከማቸውን ዘይት ወስዶ ጉልበት እንዲኖረው የሚያደርገው ወይ ወደ ስራ የሚለውጠው ሃይድሮሊክ ፓወርን የሚፈጥርልን ፓምፕ ነው። መካኒካል ኢነርጂ ወደ ሃይድሮሊክ ኢነርጂ ይቀይራል። መካኒካል ኢነርጂ ማለት ከሞተር ወይ ደግሞ ከአንድ ኢንጂን የሚያገኘውን ዞር ዘይቶችን እየቀዘፈ ወይ ደግሞ ሳክ እያደረገ ሃይድሮሊክ ፕሬሸር ወይ ደግሞ ሃይድሮሊክ ግፊት እንዲፈጠር ያደርጋል ማለት ነው ሃይድሮሊክ ፓምፕ። ከዛ ከሃይድሮሊክ ፓምፕ ይሄን ያክል ካልኩ ከሃይድሮሊክ ፓምፕ ቀጥሎ ያለው ዩኒት ኮንትሮል ቫልቭ ይባላል። ኮንትሮል ቫልቭ ማለት በሃይድሮሊክ ሲስተም ውስጥ የዘይት ከፓምፕ መጥቶ እሱ ጋር የደረሰውን ዘይት አንድ ዩኒት ፎር ኤግዛምፕል አካፋ ማቀፍ ኤክስካቬተር ውስጥ ወይ አርም መዘርጋት ወይ ትራቭል ማድረግ ወይ ደግሞ ስዊንግ ማዞር እነኚህ ነገሮችን ለመጠቀም ሲፈልግ ኦፕሬተር የሚያዘው ኮንትሮል ቫልቭ ነው ማለት ነው። ኦፕሬተሩ በሚያደርገው አክሽን ወደ ዩኒቶቹ ዘይትን ዳይሬክት የሚያደርግ ኮንትሮል ቫልቭ ነው። ኮንትሮል ቫልቭ ከሌለ ዘይት ዝም ብሎ ይመጣና ይተኛል ወይ ደግሞ አክሽን የለውም ማለት ነው። ወደ ሁሉም ቦታ አት ዘ ሴም ታይም መድረስ ይችላል ማለት ነው። ኦፕሬተሩ ልክ ማሽኑን ሲያዝ የሚያዘው ቀጥታ ኮንትሮል ቫልቭን ነው ማለት ነው። ስለዚህ ኦፕሬተሩ አካፋ መዛቅ ከፈለገ አካፋ ይዝቃል፣ ይዛቀውን ደግሞ መዘርገፍ ከፈለገ ይዘረግፋል። እንደዛ እያንዳንዱን ስራ እንዲያዝ የሚያደርገው ትንሿ እቺ ኮንትሮል ቫልቭ የምንላት ነች ማለት ነው። በጣም ትንሽ አይደለም፣ ትልቅ ዩኒት ነው። ልብ ደም አያመርትም፣ ግን ደም ወደ ፈለገበት እንዲሄድ ፓምፕ የሚያደርገው እሱ ፓምፕ የሚሰራው የልብን ስራ ነው ማለት ነው። አእምሯችን ግን ጣታችን ሲንቀሳቀስ እንዲንቀሳቀስ የሚያደርገው ክንዳችን እንዲንቀሳቀስ የሚያደርገው አእምሮ ነው። ልክ እንደሱ ማለት ነው ኮንትሮል ቫልቭ። አንቺ እግርሽን አነሳለሁ ብለሽ ስታስቢ ማነው ማኔጅመንት ሲስተሙን የሚሰራው? አእምሮ ነው አይደለ? እጅ አነሳለሁ እግር አነሳለሁ ብትይ ያንን የሚያደርገው አእምሮ ነው። ልክ እንደ አእምሮ ማለት ነው ኮንትሮል ቫልቭ ለአንድ ሃይድሮሊክ ሲስተም እንደ አእምሮ ማለት ነው። እና የምትፈልጊውን ነው የሚያደርገው። ግን ኦፕሬተር ምንድነው ፓይለት ፕሬሸር የሚባል ሲስተም አለ እዛው ላይ ከኮንትሮል ቫልቭ ላይ ወደ ፓይለት የሚመጣ ፕሬሸር ሬዲዩሲንግ ቫልቭ የሚባል ኮምፖነንት አለ። እሱ ቫልቭ ለፓይለት ወይ ደግሞ ኦፕሬተሩ ለሚያዘው ዩኒት የሚጠቀመው ለማዘዣ የሚጠቀመው ዩኒት ዘይት የሚያመጣው ፕሬሸር ሬዲዩሲንግ ቫልቭ ከሱ ላይ በኮምፓርትመንት ይመጣና ለፓይለቱ ይደርሳል። ፓይለት ቫልቭን ነው የሚያሰው ይሄኛው ሰውዬ ፓይለት ቫልቭን ያዛል። ፓይለት ቫልቭ ደግሞ ፓይለት ፕሬሸርን ወደ ምንፈልገው ስፑል ይልካል ማለት ነው። ወደ ምንፈልገው ማዘዣ ኮንትሮል ቫልቭ ይልካል። ከዛ ኮንትሮል ቫልቭ ለምሳሌ 5 ድርድር ያለው ወይ ደግሞ 5 ስፑል 4 ስፑል 6 ስፑል ተብሎ አለ። ስፑል ማለት ሮድ ናቸው፣ ዘንግ ነገር ናቸውና ለእያንዳንዱ አካፋ የራሱ አለው፣ አርም የራሱ አለው፣ ቡም የራሱ አለው፣ ስዊንግ የራሱ አለው፣ ትራቭል የራሱ አለው። ትራቭል ማለት መሄጃው ማለት ነው። እነዚህ የራሳቸው አላቸውና እኛ ፓይሌትን ስንነካ ወይ ደግሞ ጆይስቲክ እዚህ ጋር ያለውን ጆይስቲክ ስንነካ ፓይለት ፕሬሸር አካፋ አቀፍ ስትዩ የአካፋ ማቀፊያውን ስፑል ይገፋል ማለት ነው። ፓይለት ፕሬሸሩ አካፋ ማቀፊያ ስፑል ሲገፋ የሆነ ስትሮክ ላይ ከዚህ የተዘጋጀ ዘይት ኮንትሮል ቫልቭ ኮምፓርትመንት ውስጥ የተዘጋጀውን ዘይት ወደ ምንፈልገው አካል ይልክልናል። ፎር ኤግዛምፕል ለአካፋ ከዛ የአካፋ ስፑል ካዘዝ አካፋ እቀፍ አካፋ ማቀፊያው ፒስተን ይንቀሳቀሳል ማለት ነው። በዚህ ከሄደ ሁልጊዜ የተዘጋጀ ኦይል አለ ማለት አለ። ሲስተም ፕሬሸር እንለዋለን አለ። ሁልጊዜ የተዘጋጀ አለ። እዚህ ኮንትሮል ቫልቭ ላይ ተገድቦ የተዘጋጀ አንቺ ገና ስታጂ ከታንከር እንዲህ አይደለም ሄደው ሁልጊዜ እስከ ፒስተኑ ቂጥ ድረስ ወይ አናት ድረስ የተዘጋጀ እስከ አክቹዌተሩ ሞተርም ይሁን የትራቭል ሞተር የስዊንግ ሞተርም ይሁን ወደ እነሱ ዩኒት ወደ አክቹዌተሮቹ የተዘጋጀ ዘይት አለ ሁሌም። ያ ሲስተም ፕሬሸር የምንለው ማለት ነው። ምናልባት 3.6 3.7 ባር አካባቢ ወይ ደግሞ ኪሎግራም ፐር ሴንቲሜትር ስኩዌር አካባቢ ሁሌም የተዘጋጀ ሰርኪዩት ፕሬሸር ወይ ደግሞ ሲስተም ፕሬሸር የምንለው አለ ሁሌ።
ስለዚህ እነዚህ የተለያዩ እቃዎች አሉ ብለናል። ሃይድሮሊክ ሲስተሞች ላይ ፓምፖች አሉ፣ ኮንትሮል ቫልቮች አሉ፣ የተለያዩ እቃዎች አሉ፣ አክቹዌተሮችም አሉ እና ድንገት ሊገጥመን የሚችል ጉዳት ካለ ወይም ደግሞ ይሄ ሊበላሽ የሚችሉ ነገራቶች ካሉ በአጋጣሚ አሁን ለምሳሌ ፓምፕ ሲበላሽ አንድ ሃይድሮሊክ ፓምፕ ተበላሸ ብንል ሃይድሮሊክ ፓምፕ መበላሸቱን የምናውቅበት ሜተድ አለ። ሃይድሮሊክ ፓምፕ ሲበላሽ ድምፅ እንሰማለን፣ ኖይዝ እዛው ሲስተሙ ላይ ማለት ነው። አዎ ድምፅ ይሰማል። ወደ ፓምፑ አካባቢ ድምፅ ትሰማለሽ። ፓምፕ መበላሸቱን ለማወቅ ቫይብሬሽን ይኖራል ማሽኑ ላይ የሃይድሮሊክ ሆዞቹ ላይ ቫይብሬሽን ይኖራል። ኤክስትራ ነገር ምንድነው? ፓምፕ ሲበላሽ ወርክ ኢኩፕመንቶቹ የምንላቸው አሁን አካፋ፣ ቡም፣ ስዊንግ፣ ትራቭል የምንላቸው አክቲቭ አይሆኑም። ሎው ፕሬጀር ይኖራል። ፓወር ሎስ ያጋጥመናል። የአቅም ማነስ ያጋጥመናል። ፓምፕ ሲበላሽ ኦቨርሂቲንግ ክሬት ሊያደርግ ይችላል። ይሄ ሲስተሙ ላይ ሙቀት ሊፈጠር ይችላል። ይሄን ነገር ካየሽ ፓምፕ ፌል አድርጓል ማለት ነው። ፓምፕ ፌለሪቲውን ለማየት የምንከተላቸው ፕሮሲጀሮች አሉ። ቀጥታ ፓምፕ መበላሸቱን ለማወቅ ምናልባት አሁን እንዳልኩሽ አጋጣሚ ስትሰሪ ውለሽ ነገ ጠዋት ስታስነሺ ሞተር ሰርቶ ፓምፕ አልሰራ ካለ ፕሬጀር አላገኝ ካለ ወይ ዶክመንቶቹ አልሰራ ቢሉ የምትከታያቸው ህጎች አሉ። ከትንሽ ወደ ትልቅ የምንለው ነገር አለና መጀመሪያ ማየት ያለብሽ እነኚህ አስ ዩኒት ይከለክላሉ፣ ስራ እንዳይሰራ ችግር ይፈጥራሉ ብለሽ የምታሰቢያቸው ኮምፖነንቶች አሉ። እነሱን ነው የምታይ ወደ ፓምፕ ከመምጣት። ለምሳሌ ፕሬጀር ሬዲዩሲንግ ቫልቭ ቅድም የነገርኩሽ ኦፕን ስታክ አርጋ ከሆነ ፕሬጀር ሬዲዩሲንግ ቫልቭ ምንድነው? ከሷ የሚወጣው ሎድ ሴንስ የሚያደርግ ሴንሰር አለ። ለምሳሌ አንቺ ትራቭል አርገሽ ሳይመልተነስሊ አካፋ ማቀፍ ስታደርጊ ኤክስትራ ሎድ ይፈልጋል አይደል? ያንን ስራ ለመስራት ኮምባይን የሆነ ስራ ለመስራት ያንን እየሰራ ምናልባት እዛ ጋር ኦፕን ስታክ አርጎ ከሆነ የፓምፕ ዴሊቨሪ ፕሬጀር በሱ ይለካል። ሎድን ሴንስ አርጎ በራሱ ጊዜ ኮንትሮለር ስለሚጨምር ማለት ነው። ስለዚህ ሎድ የለም ብሎ አስዩም ካረገ ፓምፑ ዴሊቨር የሚያደርገው ፕሬጀር ትንሽ ነው ማለት ነው። ለምሳሌ አንቺ 37 ባር እየፈለግሽ እሱ 3 ካረገልሽ አይንቀሳቀስም፣ ሞተር ይሰራል እንጂ ማለት ነው። ያቺ ኦፕን ስታክ ካረገች እሷን ታያለሽ። እሷን ለማየት መጀመሪያ ፕሬጀሮችን እንለካለን። ከተነሳ በኋላ ሞተር እየሰራ አልሄደ፣ አልንቀሳቀስ፣ ሁሉም ስራ አልሰራ አለ ማለት ነው። ዱዳውን ማሽኑ አይሄድም፣ ስዊንግ አያደርግም፣ አካፋ አይሰራም፣ አርማ አይሰራም፣ ቡም አይሰራም። እነኚህ ሙሉ የማይሰሩ ከሆነ መጀመሪያ ማየት ያለብሽ የዘይት መጠን። ምናልባት አንቺ ትላንት አቁመሽ ሄደሽ ሳምበዲ ዘይቱን አፍሶት ይሆናል፣ ድምፅ ትሰሚያለሽ። እዚህ ጋር ግን ስለ ዘይት ካወሩ አይቀር ማለት ነው ዘይት የመብዛቱ ወይም ደግሞ የማነሱ ጉዳት ሊኖረው ይችላል። ማለት ተመጣጣኝ ዘይት ማግኘት አለበት ሃይድሮሊክ ኦይል ውስጥ እና ወይ ዘይት ሊበዛብን ይችላል ወይም ደግሞ ዘይት ሊያንስብን ይችላል። ያ ጉዳት ያመጣል መብዛቱ ወይም ማነሱ። ዘይት መብዛት ጉዳት ሊያመጣ ይችላል። ጉዳት ስልሽ የሆነ የጉዳት መጠኑ ይለያያል እንጂ ሁለቱም ጉዳት አላቸው። ዘይት ሲበዛ ኦቨርሂቲንግ ክሬት ያደርጋል። ማሽኑ ማለት ሲስተሙ ይሞቃል። ምክንያቱም ኤር ቬንት ወይ ደግሞ ኤር ስፔስ የምንለው ነገር ታንከር ውስጥ የግድ መኖር አለበት። ምናልባትም በብሪዘር አላቸው ታንከሮቹ ላይ አሁን ኤክስካቬተር ሃይድሮሊክ ሪዘርቮየር ላይ ብሪዘር አላቸው። በሱ ጋር ዘይት ሁላ ሊመጣ ይችላል በጣም ከበዛ ማለት ነው። ምክንያቱም የግድ ኤክስፓንድ ስለሚያደርግ ሲሰራ ቦታ ሲያጣ የሆነ ዊክ ፖይንት ነገር ያው ፈንድቶ የሆነ ነገር ሆኖ ይፈሳል። ያ ችግር ይመጣል። ማነስ ግን በጣም ትልቅ ችግር ያመጣል። የዘይት ማነስ በጣም ከባድ ነው። ኮምፖነንቶችን ልናጣ እንችላለን ዘይት በማጣቱ። ዘይት ባይት ሰልፍ ክሊን ያደርጋል፣ ሉብሪኬት ያደርጋል፣ ኩል ያደርጋል። እነኚህ ነገሮች ይቀራሉ ዘይት ከሌለ። የሚዞረው እርስ በርስ የሚዞረው መካኒካል ኮምፖነንት ሉብሪኬት የሚሆነው በዘይት ነው። ፓወር ብቻ አይደለም። ገብቶሻል? አሁን ቅድም ስናወራ ጉልበት የሚሆነው ወይ ደግሞ ሃይድሮሊክ ፎርስን የሚያመጣልን ዘይት ነው ብለናል። ግን እሱ ብቻ አይደለም። ዘይት እዚህ ውስጥ ሲያልፍ የተፈጠሩ ቺፕሶችን እያጸዳ ወደ ታንከር ይመልሳል። ሲመለስ ያው ሪተርን ፊልተር አለ። እነዛ ፎረን ማቴሪያሎች የዘቀጡ የሚቀሩበት ኮምፓርትመንት አለና ቆሻሻውን ያስቀራል። የተጣራውን ወደ ታንከሩ ያሳልፋል ፊልተር። ስለዚህ ይሄንን ቆሻሻውን ይዞ ይሄዳል። ያ ማለት ክሊን ያደርጋል፣ ያጸዳል ማለት ነው ሲስተሙ። ሁለተኛ ያለሰልሳል። ይሄ ሉብሪኬት ማለት ይሄ እርስ በርስ ብረት ለብረት እንዳይፋጭ መሃል ገብቶ ያለሰልሳል። ይሄ አይኖርም ዘይት ከሌለ። ብረት ለብረት ተገናኘ ማለት
ሲዝ አረገ ወይ ደግሞ ምንድነው ስታክ አረገ የምንለው ማለት ይሄ ይፈጠራል። ሶስተኛ ያቀዘቅዛል። ዘይት አሁን ሃይድሮሊክ ዘይት ኩለር አለው። ሄዶ ስራ ሰርቶ ሲመለስ ቀዝቅዞ ነው ወደ ታንከር የሚከማቸው። ስለዚህ ምንድነው የሚሆነው? ዘይት ከሌለ ሙቀት ይፈጠራል ማለት ነው። ይሄ ኩሊንግ ሲስተም ከዛ የቀዘቀዘው ዘይት ሲመጣ የዚህ የፓምፑን የኮንትሮል ቫልቭን የኢኩፕመንቶችን የትራቭል ሞተሩን የስዊንግ ሞተሩን ሙቀት ይዞ ነው ወደ ኩለር የሚሄደው። ከዛ ይቀዘቅዝና ታንከር ውስጥ ይከማቻል። ሲመጣ ምናልባት ሲሄድ 88 ዲግሪ ሴንቲግሬድ የነበረው ዘይት ቀዝቅዞ ሲመለስ 50 40 60 ሊሆን ይችላል። ስለዚህ ሲመጣ ምንድነው የሚያደርገው? ይሄን ዩኒት ሲያልፍበት ስራውን ሰርቶ ሲያልፍ እያቀዘቀዘው ነው የሚሄደው። ስለዚህ ግፊት ብቻ ወይ ጉልበት ብቻ አይደለም ማለት ነው። የዘይት ስራ ያለሰልሳል፣ ያጥባል፣ ያቀዘቅዛል፣ ኃይል ይሆናል ማለት ነው። ስለዚህ ማነሱ በጣም ፋክተር አለ፣ ፓምፕ ያበላሻል። ስለዚህ ዘይት ከፕሬሸር ማመንጨት ጉልበት ከማመንጨት በስተቀር በተጨማሪ የሉብሪኬት የማጽዳቱን ስራ የማለስለሱን ስራ ምናምን ይሰራል ማለት ነው። አያይዙ ይሰራል። ሳይመን እየተከታተላችሁ የምትገኙት አውቶሞቲቭን ከነጃት ጋር ነው። ሀሳብና አስተያየቶን እንዲሁም ምርትና አገልግሎቱን ማስተዋወቅ ለሚፈልጉ ሁሉ ስክሪኑ ላይ በምትመለከቱት ስልክ ቁጥር መልእክት ብታስቀምጡ ይደርሰናል።